አድማጮቻችን ከፋኖ ቤት ልባችሁን የሚያሞቅ አስደሳች ዜና ልጠቁማችሁ መጥቻለሁ። በተለይም ደግሞ ከዚህ ቀደም እንደሚታወሰው በፋኖ ብሎም ደግሞ በአማራ ሕዝብ ዘንድ ተጠባቂ የሆነ አንድ ጉዳይ አለ። ይህም ጉዳይ ደግሞ የፋኖ ኃይሎች አንድነትን የተመለከተ ነው። የፋኖ ኃይሎች ወደ አንድነት እንዳይመጡ ከፍተኛ እንቅፋቶች፣ ከፍተኛ ልዩነቶች ሲሰፉ መቆየታቸው የሚታወስ ነው። ፋኖ ወደ አንድነት እንዳይመጣ የብልጽግና ሹማምንት የፌዴራል መንግስቱ በከፍተኛ ሁኔታ ገንዘብ በመበጀት የፋኖን ኃይሎች ሲለያይ በአንድነት እንዳይቆሙ ሸዋ፣ ወሎ፣ ጎጃምና ጎንደር በአንድነት ቆመው እንዳይታገሉ የፌዴራል መንግስቱ የአቅሙን ያህል ገንዘብ በመበጀት ከፍተኛ ሴራዎችን ሲጠነስስ፣ ከፍተኛ ሴራዎችን ሲጎነጉን፣ በወንድማማቾች መካከል ልዩነቶችን ሲያሰፋ ቆይቷል። አድማጮቻችን አሁን ግን አስደሳች ዜና አለ። ውድ አድማጮች ይህ ቪዲዮ ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ አስታውሳችኋለሁ። መልካም ዜና አለ፣ አስደሳች ዜና አለ። ከጎጃም፣ ከሸዋ፣ ከወሎና ከጎንደር ውድ አድማጮች የፋኖ ኃይሎች የአንድነት ጉዳይ እንደተጠናቀቀ ሰምተናል። የፋኖን ኃይሎች ወደ አንድነት ለማምጣት በአማራ ሕዝብ ዘንድ ብሎም ደግሞ በፋኖ ኃይሎች ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ እንዲሁ ደግሞ ከኢትዮጵያ ውጭ በስደት በመሆን የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙት አቶ ገዱ ትልቅ ሚና እንደተጫወቱ ትልቁን የአባትነት ግዴታቸውን እንደተወጡ እየሰማን የምንገኘው በጎጃም የሚገኘው አርበኛ ዘመነ ካሴንም በተመለከተ የምናስደምጣችኋል። በተለይ የፋኖን ኃይሎች የአንድነት ጉዳይ ሲታሰብ የፋኖ ኃይሎች ጠቅላይ አዛዥ መሆን የሚገባው ማን ነው? አቅምና ብቃትስ ያለው ማን ነው? በሚል በከፍተኛ ሁኔታ ተደጋጋሚ ውይይቶች ሲካሄዱ ቆይተዋል። ውድ አድማጮች አሁን ላይ ግን በጎጃም የሚገኘው የጎጃም ፋኖ ኃይሎች መሪ የሆነው አርበኛ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ የመሆን አቅምም ብቃትም አለው ተብሏል። ለዘመነ ካሴ ድምጽ ከሰጡት መካከል አቶ ገዱ ከአሜሪካን ድምጽ ሰጥተውታል። እንዲሁ ደግሞ በትግል ሜዳ ላይ የሚገኙት ደግሞ በፋኖ ብሎም በአማራ ሕዝብ ዘንድ ተወዳጅ የሆኑት ሸማቂው ኮማንዶ የሚል ቅጽል ስም ያላቸው ጄኔራል ተፈራ ማሞ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ የመሆን አቅምም ብቃትም አለው ሲሉ ነው የተደመጡት። ጄኔራል ተፈራ ማሞ እሳቸውም ቢሆኑ የፋኖ ኃይሎች ጠቅላይ አዛዥ የመሆን አቅምም ብቃትም እንዳላቸው ገልጸው ግና ደግሞ ከኔ የተሻለ ከኔ በበለጠ ሁኔታ ዘመነ ካሴ ይሄንን ትግል የመምራት አቅም አለው ሲሉ ነው የተደመጡት። ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ እንዲሆን እንደሚፈልጉም ሲናገሩ ተሰምተዋል። ታዲያ ከዚህ ቀደም በተለይ እና ታጋይ እስክንድር ነጋን በተመለከተ እስክንድር የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባኛል ማለቱን ተከትሎ በፋኖ ቤት ከፍተኛ ልዩነቶች መስፋታቸው ይታወቃል። የፋኖ ኃይሎችም በአንድነት መታገል ተስኗቸው ይባስ ብሎ የእርስ በርስ የጎንዮሽ ውጊያን እያካሄዱ እንደነበር የሚዘነጋ አይደለም። ይህንንም የጎንዮሽ ውጊያን የጎንዮሽ ጦርነትን ለማስቆም በተደጋጋሚ በአማራ ሕዝብ ዘንድ ሲጠየቅ ቆይቷል። ሁላችንም አፈሙዛችንን በአገዛዙ ላይ ልናዞር ይገባል፣ የእርስ በርስ ጦርነቱን በአፋጣኝ ልናቆም ይገባል በሚል በተደጋጋሚ በሕዝቡ ዘንድ ጥያቄዎች ሲነሱ ቆይተዋል። የአማራ ሕዝብም የፋኖ ኃይሎች ያለምንም ቅድመ ሁኔታ ሸዋ፣ ወሎ፣ ጎጃምና ጎንደር የሚለውን በማቆም ወደ አንድነት እንዲመጡ ሲጠይቁ መቆየታቸው የሚዘነጋ አይደለም። ታዲያ እቺ ቀን አሁን ላይ በይፋ እውን ስለመሆኗ እየተሰማ ነው የሚገኘው። የፋኖን ኃይሎች አንድነት በተመለከተ ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የተወጣጡ የፋኖ አደረጃጀቶች ቁጭ ብለው እንደተወያዩ እንደመከሩ ይሄም ጉዳይ ደግሞ በጥቂት ቀናት ውስጥ የፋኖ ኃይሎች ወደ አንድነት እንደሚመጡ ምንጮች ገልጸውልናል። ታዲያም በዚሁ ስብሰባ ላይ በጎጃም የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ የሸዋ፣ የወሎ፣ የጎጃምና የጎንደር ፋኖ ኃይሎች ጠቅላይ አዛዥ መሆን ይገባዋል፣ ይችላል፣ አቅሙም ብቃቱም አለው በሚል በነ ጄኔራል ተፈራ ማሞ በኩል ድምጽ እንደተሰጠውና አብላጫ ድምጽን እንዳገኘ እየሰማን የምንገኘው። አድማጮቻችን ሌላኛው ጉዳይ ደግሞ
ጄኔራል ተፈራ ማሞ በፋኖ ብሎም በአማራ ሕዝብ ዘንድ ተወዳጅ እንደሆኑ የሚታወቅ ነው። ታዲያ ሸማቂው ኮማንዶ ጄኔራል ተፈራ ማሞም የፋኖ ኃይሎች ምክትል ጠቅላይ አዛዥ እንደሚሆኑ ምንጮቻችን ሹክ ብለውናል። እንዲሁ ደግሞ እነ አርበኛ መሪ ወዳጆ፣ እነ ሀብቴ ወልዴ፣ እነ ደረጀ በላይ እንዲሁ እነ መከታው ማሞ፣ እነ ታጋይ እስክንድር ነጋም እንደ አቅማቸውና እንደ ብቃታቸው ሹመትና ስልጣን እንደሚሰጣቸውም ይጠበቃል። አድማጮች ስለምትከታተሉን ስለምታደምጡን አመሰገንን። ሰላም ጤና